መጋቢት 24 በሀገራችን ለውጡን ተከትሎ በርካታ ስኬቶች የተመዘገቡበትና ወደ አዲስ ምዕራፍ የተሸጋገርንበት ታሪካዊ ቀን ነው። የሰላሙ ኖቤል ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከሶማሊያ ጋር የነበሩትን ችግሮች በመፍታት ሙሉ ዲፕሎማሲያዊ ግንኙነቶችን ወደ ነበረበት በመመለስና የብሪክስ አባል ሀገራት አባል እንድትሆንም አስችሏል። እንዲሁም በቀጠናው ተደማጭነትን ከፍ በማድረግ በቀይ ባህር ጉዳይ ጥሩ ስምምነት ላይ ደርሷል። በተጨማሪም የሀገራችንን ሉዓላዊነት የሚያስጠብቅ ዘመኑን የዋጀ የሰላም ዘብ ተገንብቷል። ኢትዮጵያ በግብርናው ዘርፍ ራሷን ከጥገኝነት አላቃ ራሷን እንድትችልም በማስቻልና በቱሪዝም ዘርፍ የገቢ ምንጭ እንድታገኝ እንዲሁም በሁሉም ከተሞች ኮሪደር ልማት ዙሪያ ያማረች ኢትዮጵያን ለመፍጠር እየተሰሩ ያሉና በመሰራት ላይ ያሉ ስራዎች ያማረና ለዓይን የሚስቡ ስፍራዎችን በመስራት አብቹ ለዜጎቹም ምቹና የተዋበ መኖሪያ ስፍራ መስጠት ችሏል። እነዚህ ከብዙ በጥቂቱ የተዘረዘሩት ላለፉት 7 ፍሬያማ ዓመታት የተሰሩ ስራዎች ናቸው።